የእስልምና ትርጉም ለአንባቢው ግልጽ እንዲሆን ሰላም የሚለው ቃል በእስልምና ሰፋ ያለ ትርጉም ይይዛል። ከሰው ልጅ አገዛዝ ነፃ መሆንና የመረጋጋት መንፈስ ይኖረዋል። እስልምና ማለት ለአላህ ሱብሓነሁ ወተዓላ እጅ መስጠትና በነፍስም በስጋም መተናነስ ሲሆን ይህም ያለ ተቃውሞ መታዘዝ፣ የከለከለውን በመከልከል በውሳኔው አምኖ ለህግና ስርዓቱ ማደር ነው። አላህ ሱብሓነሁ ወተዓላ ነቢዩ ኢብራሂም ዓለይሂ ሰላም ሲያናግራቸው ጌታው ለእርሱ ታዘዝ ባለው ጊዜ ለዓለማት ጌታ ታዘዝኩ አለ። ይህ ነው ትክክለኛ እስልምና፣ ሁሉም ሰው ሊላበሰው የሚገባው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ስግደቴ፣ መገዛቴም፣ ህይወቴም ሞቴም ለዓለማት ጌታ ለአላህ ነው በል። ሰላም ችሎታው የላቀው የጽዱ ስም ባለቤት የሆነው ጌታ የአላህ ሱብሓነሁ ወተዓላ ስሞች ውስጥ አንዱ ነው። አላህም እንዲህ ይላል፣ እርሱ አላህ ነው፣ ያ ከእርሱ በቀር ሌላ አምላክ የሌለ፣ ንጉሱ ከጉድለት ሁሉ የጠራው፣ የሰላም ባለቤቱ፣ ጸጥታን ሰጪው፣ ባሮቹን ጠባቂው፣ አሸናፊው፣ ኃያሉ፣ ኩሩ ነው። አላህ ከሚያጋሩት ሁሉ ጠራው። ሰላም ከጀነት ስሞች ውስጥ አንዱ ነው። አላህም እንዲህ ይላል፣ ለእነርሱ በጌታቸው ዘንድ የሰላም አገር አላቸው፣ እርሱም ይሰሩት በነበሩት ምክንያት ረዳታቸው ነው። ሰላም የጀነት ሰዎች ሰላምታ የሚለዋወጡበት ቃል ነው። አላህ ከነሱ ያድርገን። አላህም እንዲህ ይላል፣ በሚገናኙት ቀን መከባበራቸው ሰላም መባባል ነው፣ ለእነርሱም የከበረን ምንዳ አዘጋጅቶላቸዋል። ሰላም ሙስሊሞች እርስ በእርሳቸው ሰላምታ የሚለዋወጡባት ቃል ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የአላህ እዝነትና በረከት በእናንተ ላይ ይሁን። ምንኛ ያማረ ጣፋጭ ንግግር ናት። የሰሚውን ቀልብ የምታቀርብ፣ ጥላቻና መራራቅን የምታባርር፣ ለነፍስም መረጋጋትና ረፍትን የምታሰፍን ናት። ሰላምታ አማንና ኢማን የሚለውን ትርጉም ይይዛል። ነቢዩ ሰለላሁ ዐለይሂ ወሰለም የኢማን ማሟያ እንደሆነች የተናገሩት ሐዲስ እንደሚከተለው ይሆናል። እስካላመናችሁ ጀነት አትገቡም፣ እስካልተዋደዳችሁ አታምኑም። ከሰራችሁት የምትዋደዱበትን ነገር ልጠቁማችሁ፣ እርስ በእርሳችሁ መካከል ሰላምታ አብዙ። ነቢዩ ሰለላሁ ዐለይሂ ወሰለም መልካም ስራ ናት ብለው ይገልጿታል። የትኛው ስራ ነው መልካም ስራ ተብለው በተጠየቁ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የተራበን ማብላት፣ ላወከውም ላላወከውም ሰላምታ መስጠት። ወደ እስልምና መግባት የተፈለገበት ዋናው ዓላማ የአላህን ሱብሓነሁ ወተዓላ ፍላጎት መከተል፣ በመመሪያው መሰረት ህይወትን መምራት፣ ወደ ኸይር የሚመራንን መንገድ መከተል ይሆናል። አላህም እንዲህ ይላል፣ የመጽሐፉ ባለቤቶች ሆይ ከመጽሐፉ ትሸሽጉት ከነበራችሁት ነገር ብዙውን ለእናንተ የሚገልጽ ከብዙም የሚተው ሲሆን መልእክተኛችን በእርግጥ መጣላችሁ። ከአላህ ዘንድ ብርሃንና ገላጭ መጽሐፍ በእርግጥ መጣላችሁ። አላህ ውዴታውን የተከተሉትን ሰዎች የሰላምን መንገዶች በእርሱ ይመራቸዋል። በፈቃዱም ከጨለማዎች ወደ ብርሃን ያወጣቸዋል፣ ወደ ቀጥተኛም መንገድ ይመራቸዋል። እስልምና ሃይማኖት ሰላም አጠቃላ የያዘችውን ትርጉም ሁሉ የያዘ ሃይማኖት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሙስሊም ማለት ምላሱም እጁም ሙስሊሞችን ከመንካት የተጠበቀ ነው። በሌላ ሐዲሳቸው ሙእሚን ማለት ሰው ያመነው ነው። ቡኻሪና ሙስሊም ዘግበውታል። በዓለም አቀፍ ደረጃ በሙስሊሙ ማህበረሰብና ከሙስሊሙ ውጭ ባለው ማህበረሰብ በእምነትና በመረጋጋት ከጥቃት ነፃ የሆነ ግንኙነት ለመፍጠር በተለይ ደግሞ በሃይማኖት ድርድር ለማያውቁት ማህበረሰብ ወሳኝ ነው። አላህም እንዲህ ይላል፣ እናንተ ያመናችሁ ሆይ ሁላችሁም በመታዘዝ ውስጥ ግቡ፣ የሰይጣንንም እርምጃዎች አትከተሉ፣ እርሱ ለእናንተ ግልጽ ጠላት ነውና። እስልምና የተስፋፋው በማስገደድ ነው። በጠላት ምላስ ተደጋግመው የሚነገሩት እንደዚህ አይነት ስህተቶች መሰረታዊ የእስልምና ትምህርት እርማት ይሰጣል። አላህም እንዲህ ይላል፣ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው በእርግጥ ተገለጠ። በጣዖትም የሚክድና በአላህ የሚያምን ሰው ለእርሷ መበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ። አላህም ሰሚም አዋቂ ነው። ታዲያ አንተ ሰዎችን አማኞች እንዲሆኑ ታስገድዳለህን? በሌላ ምዕራፍ እውነቱም ከጌታችሁ ነው፣ ያሻም ሰው ይመን ያሻም ሰው ይካድ በላቸው። ከኢስላም ቢሸሹም በአንተ ላይ ያለብህ ግልጽ ማድረስ ብቻ ነው። አስታውስም አንተ አስታዋሽ ብቻ ነህ፣ በእነርሱ ላይ ተሿሚ ወይም አስገዳጅ አይደለህም። እስልምና አስገዳጅ ሃይማኖት አለመሆኑን የሚጠቅሱ በርካታ ምዕራፎች አሉ። እስልምና ሃይማኖት እምነት ነው።
እንደመሆኑም እምነቱ በልቡ ውስጥ መጽናት እንዳለበትና በምላስ መናገር ብቻ በቂ ያለመሆኑ አላህ በቁርአኑ እንዲህ ሲል ያስረዳናል። የአረብ ዘላኖች አምነናል አሉ፣ አላመናችሁም ግን ሰልመናል በሉ። እምነቱም በልቦቻችሁ ውስጥ ገና ጠልቆ አልገባም። አላህና መልእክተኛውንም ብትታዘዙ ከስራዎቻችሁ ምንንም አያጎድልባችሁም። አላህ መሐሪ አዛኝ ነውና በላቸው። ልብ ውስጥ የጸና በኃይልና በጉልበት ማውጣት አይቻልም። የሰው ልጅ ልቡ ወይም ውስጡ ያላመነበትን ነገር በምላሱ ሊናገር ይችላል። ይህንን ደግሞ እስልምና አይደግፈውም። አላህም እንዲህ ይላል፣ ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር፣ ግን ልባቸው በክህደት የከፈቱ ሰዎች በእነሱ ላይ ከአላህ ቁጣ አለባቸው፣ ለእነርሱም ታላቅ ቅጣት አላቸው። እስልምና በኃይል የተስፋፋ ሃይማኖት ነውን? ለሁሉም ስርዓት የሚጠብቀው ስርዓቱን የሚያከብርና ከስርዓቱ የሚያፈነግጠውን የሚቀጣ ኃይል ያስፈልገዋል። ይህ ኃይል ደግሞ ስርዓቱን ለማስፈጸምና ቀጣይነት እንዲኖረው ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በቁርአን ትእዛዝ ያልተገራ ሰው በኃይልና በስልጣን ይገራል። በቁርአን ትእዛዝ ያልተገራ ሰው በኃይልና በስልጣን ይገራል። በመጀመሪያዎቹ የእስልምና ጥሪ ወቅት አጠር ያለች ታሪክ እንውሰድ። ነቢዩ ሰለላሁ ዐለይሂ ወሰለም የመካ ህዝብ ወደ እስልምና በመልካም ንግግር ሲጠሩ 13 ዓመታትን ቆይተዋል። በዚህ ዓመታት ግን ከህዝቡ ያገኙት ምላሽ ማስተባበያ፣ ግፍና እንግልት ነበር። ይባስ ብለው በአማኞች ላይ ስቃይና መከራ ማድረስ ጀመሩ። ነቢዩ ሰለላሁ ዐለይሂ ወሰለም አማኞች ሲቀጡ ባዩ ጊዜ ትዕግስት እንዲያደርጉ ከመናገር ውጪ ሌላ አማራጭ አልነበራቸውም። አማርና እናቱ ሱመያ ሲያሰቃዩቸው ባዩ ጊዜ እናንተ የአሲር ቤተሰቦች ትዕግስት አድርጉ፣ በእርግጥ ጀነት አለላችሁ ብለው ነበር ያለፉት። ቅጣቱ እስከ ሞት ደረጃ ደርሶ እንኳን ነቢዩ ሰለላሁ ዐለይሂ ወሰለም ጌታዬ ሆይ ህዝቦቼን ማርልኝ፣ ባለማወቃቸው ምክንያት ነው ብለው ዱዓ ከማድረግ አልቦዘኑም። አላህ ሱብሓነሁ ወተዓላ በተለያዩ ምዕራፍ ለነቢዩ ሰለላሁ ዐለይሂ ወሰለም ትዕግስት እንዲያደርጉና ከእሳቸው ውጪ በነበሩት ነቢያቶችም ችግርና መከራ እንደደረሰባቸው ገልጾ ለሐቅ የሚደረግ ጥረት ረጅምና ከባድ እንደሆነ ይናገራል። ምክንያቱም በእውነትና በውሸት በጥሩና በመጥፎ የሚደረግ ጦርነት እንደሆነ በቁርአኑ ገልጾታል። አላህም እንዲህ ይላል፣ ከመልእክተኞችም የቆራጥነት ባለቤቶች የሆኑት እንደታገሱት ሁሉ ታገስ፣ ለእነርሱም ለህዝቦችህ ቅጣት አትቻኮል። ነቢዩ ሰለላሁ ዐለይሂ ወሰለም በየዓመቱ ወደ መካ ለሐጅ የሚመጡትን የተለያዩ የአረብ ጎሳዎች ጥሪ ማድረግ ቀጠሉ። ከመዲና የመጡ ሰዎችም ለጥሪው ምላሽ ሰጡ። ለነቢዩ ሰለላሁ ዐለይሂ ወሰለም ወደ ሀገራቸው ከመጡ ረዳት እንደሚሆኗቸውና ከጥቃት እንደሚጠብቋቸው ቃል ገብተው ተመለሱ። ነቢዩ ሰለላሁ ዐለይሂ ወሰለምና ሃይማኖቱን የተቀበሉ አማኞች ወደ መዲና ተሰደዱ። 13 ዓመት መካ በቆዩበት ጊዜ ግን አንድ ጠብታ ደም አላፈሰሱም። ቁረይሾች በእሳቸውም ሆነ በተከታዮቻቸው ንብረትና ገንዘብ ይህ ተብሎ የማይገለጽ የመብት ጥሰት አድርሰውባቸው እንኳን ነቢዩ ሰለላሁ ዐለይሂ ወሰለም ጦርነት አላወጁም። መዲና በገቡ ከ2 ዓመት በኋላ የተካሄደው የበድር ጦርነት ነበር። ይህም ጦርነት ሙስሊሞች አልጀመሩትም። በወቅቱ ጠላትን ወይም ንብረትን መማረክ እንዲሁም ድንበር ጥሰቱ እንዲገታ ምላሽ መስጠቱ ግድ ነበር። በመሆኑም መካ በነበሩበት ጊዜ በቁረይሾች የተዘረፉትን፣ የተቀሙትን፣ ጥለው እንዲሰደዱ የተገደዱትን ንብረትና ገንዘባቸውን ለማስመለስ ከመዲና ወጡ። ከሻም ወደ መካ ሲጓዝ የነበረ የንግድ ቅፍለት እስልምና ከመቀበሉ በፊት በቁረይሾች አለቃ አቡ ሱፊያን ይመራ ነበር። ሆኖም ሙስሊሞች ሳያገኙት የቅፍለቱን መስመር ቀይሮ አመለጠ። መረጃው የደረሳቸው ቁረይሾች አስፈላጊውን ዝግጅት በማድረግ ነቢዩ ሰለላሁ ዐለይሂ ወሰለምን ለመዋጋት መጡ። በእስልምና ታሪክ የመጀመሪያው ጦርነትም ሆኖ ተመዝግቧል። ድሉም ለነቢዩ ሰለላሁ ዐለይሂ ወሰለምና ለተከታዮቻቸው በመሆን ተፈጽሟል። አላህም በቁርአኑ እንዲህ ሲል ገልጾታል፣ ለእነዚያ ለሚገደሉት ምዕመናን እነርሱ የተበደሉ በመሆናቸው መጋደል ተፈቀደላቸው። አላህም እነርሱን በመርዳት ላይ በእርግጥ ቻይ ነው። ለእነዚያ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከአገራቸው የተባረሩ ለሆኑት ተፈቀደ። አላህ ሰዎችን ከፊላቸውን በከፊሉ መገፍተሩ ባልነበረ ኖሮ ገዳማት፣ ቤተ ክርስቲያኖችም ምኩራቦችም በውስጣቸው የአላህ ስም በብዛት የሚወሳባቸው መስጊዶችም በተፈረሱ ነበር። አላህም ሃይማኖቱን የሚረዳውን ሰው በእርግጥ ይረዳዋል። አላህም ብርቱ አሸናፊ ነውና።
እነርሱም እነዚያ በምድር ላይ ብናስመቻቸው ሰላትን እንደሚገባ የሚያስተካክሉ፣ ዘካንም የሚሰጡ፣ በደግ ነገርም የሚያዙ፣ ከመጥፎ ነገርም የሚከለክሉ ናቸው። የነገሮቹም ሁሉ መጨረሻ ወደ አላህ ነው። የአረብ ምድር ያጥለቀለቀው ድል ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩበት እስከ ህልፈታቸው በ23 ዓመት ውስጥ የሟች ቁጥሩ ከሙስሊሙም ሙስሊም ካልሆነውም 375 ወንዶች ብቻ እንደነበሩ ታሪክ ያስረዳናል። ከነቢዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላም ባልደረቦቻቸው ተመሳሳይ ነገር ነበር የፈጸሙት። የተለያዩ ሀገራትን በጥሩ ስነ ምግባር ኃላፊነት በተሞላበት ሁኔታ ግዛታቸውን አስፋፍተዋል። በሽር አህመድ ሳድ እስልምና አዲስ የተቀበለው ሰው እንዲህ ይላል። አንድ ጥያቄ ከነክነኝ ነበር። እኛ ክርስቲያኖች እስልምና በሰይፍ የተስፋፋ ሃይማኖት ነው እንላለን። ለምን በተለያየ ዓለማችን ክፍል ሰው እስልምናን ይቀበላል? ተቀብለውም እስካሁን ይዘውታል አልኩ ለራሴ። ለምንስ ሰው ያለምንም አስገዳጅ ሁኔታና ማንኛውም ተጽዕኖ ሳይኖር በፈቃደኝነት በየጊዜው ወደ ሃይማኖቱ ይገባል? እውነት እስልምና ሃይማኖት ብቻ ነው ኃይል በማጠናከርና ራሱን ለመከላከል ያዘዘው? በኦሪት ዘዳግም ምዕራፍ 20 ቁጥር 10 እና ከሱ ቀጥሎ እንዲህ ይላል። ለመዋጋት ወደ አንዲት ከተማ በደረስክ ጊዜ አስቀድመህ በእርቅ ቃል ጥራቸው። የእርቅ ቃልም ቢመልሱልህ፣ ደጅም ቢከፍቱልህ፣ በከተማ ውስጥ ያለው ሕዝብ ሁሉ ይገብሩልህ ያገልግሉህም። የእርቅ ቃልም ባይመልሱልህ፣ ከአንተም ጋር መዋጋት ቢወዱ አንተ ከተማይቱን ትከባለህ፣ ታስጨንቃታለህም። አምላክህም እግዚአብሔር በእጅህ አሳልፎ በሰጣት ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፍ ስለት ትገድላቸዋለህ። ነገር ግን ሴቶቹንና ሕፃናትን እንስሶቹንም በከተማይቱም ያለውንም ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ። አምላክህም እግዚአብሔር የሚሰጥህን የጠላቶችህን ምርኮ ትበላለህ። የእነዚህ አሕዛብ ከተሞች ባይደሉት ከአንተ እጅግ በራቁት ከተሞች ሁሉ እንዲሁ ታደርጋለህ። ነገር ግን አምላክህ እግዚአብሔር ርስት አድርጎ ከሚሰጥህ ከእነዚህ አሕዛብ ከተሞች ምንም ነፍስ አታድንም። ከተማይቱን ለመውሰድ በመውጋት ብዙ ቀን ከበህ ባስጨነካት ጊዜ ምሳርህን አንስተህ ዛፎቿን አትቁረጥ፣ ከእነርሱ ትበላለህና አትቁረጣቸው። ከበህ የምታጠፋው የምድር ዛፍ ሰው መሆኑ ነውን? ለመብል የማይሆኑትን የምታውቃቸውን ዛፎች ታጠፋቸዋለህ፣ ትቆርጣቸዋለህም። እስክታሸንፋትም ድረስ በምትዋጋህ ከተማ ላይ ምሽግ ትመሽጋለህ። በኦሪት በዚህ ርዕስ ስር በማቴዎስ ምዕራፍ 10 ቁጥር 34 እስከ 38 እንዲህ ይላል። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና፣ ለሰውም ቤት ሰዎቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል። ጆስተን ሎብን የአረብ ስልጣኔ በሚለው መጽሐፍ በገጽ 127 እስከ 128 ሙስሊሞች ቁርአንን ለማሰራጨት የተጠቀሙት ኃይል አልነበረም። እስልምና ያልተቀበሉትን ህዝቦች በነጻነት ሃይማኖታቸውን እንዲያካሂዱ ትተዋቸዋል። ሃይማኖታቸውን ትተው እስልምና ተቀብለው አረበኛው እንደ ቋንቋቸው የያዙት ህዝቦችም መሪዎቻቸው ላይ ያላዩት ፍትህ በሙስሊም መሪዎች ስላዩና ከዚህ በፊት የማያውቁትን ገርነት እስልምና ሃይማኖት ላይ ስላገኙ ነበር ይላል እውቁ ጸሐፊ ጆስተን ሎብን።